ሰላም የመጀመሪያ ዓመት ተማሪዎች እንደምን አላችሁ? የእናንተ ቻናል ፕራይም ቲዩተር ነው። በዛሬው እንግዲህ ቪዲዮአችን ፍሬሽማን ኢኮኖሚክስ ሚድ ኤግዛም የተወጣጡ 30 ጥያቄዎችን ነው ይዘንላችሁ የመጣ ነው። ጥያቄዎቹ እንደ ሚድ ኤግዛማችሁ ኮንተንት ነው። 10 ትሩ ፎልስ፣ 15 መልቲፕል ቾይስ እና 5 ብላንክ ስፔስ ጥያቄዎች አሉ። ፈተናውን ባማከለ መልኩ ስለሆነ የወጡት ስትራክቸሩን በዛው ታያላችሁ፣ ጥያቄዎቹንም ትለማመዱበታላችሁ። በጣም ስለሚጠቅማችሁ እስከ መጨረሻው ማየት አትዘንጉ። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርስ እንድትተባበሩ እላለሁ። ወደ ቪዲዮ እንጀምር። የመጀመሪያው ፓርት ትሩ ኦር ፎልስ ነው። 10 ጥያቄዎች አሉ። ከአንደኛው እንጀምር። አዳም ስሚዝ ዲፋይንድ ኢኮኖሚክስ አስ ዘ ሳይንስ ኦፍ ሁማን ዌልፌር ይላል። አዳም ስሚዝ የተባለው ፈላስፋ እንግዲህ ኢኮኖሚክስን ዲፋይን ሲያደርግ ዘ ሳይንስ ኦፍ ሁማን ዌልፌር ነው ያለው ነው የሚለው። መልሱም የሆነው ፎልስ ነው። ምክንያቱም አዳም ስሚዝ ኢኮኖሚክስን ዲፋይን ሲያደርግ ምንድን ነው ያለው? ዘ ሳይንስ ኦፍ ዌልዝ ፎከሲንግ ኦን ፕሮዳክሽን ዲስትሪቢዩሽን ኤንድ አኩሙሌሽን ኦፍ ዌልዝ ነው ያለው። በዌልፌር ሳይሆን በዌልዝ አንጻር ነው ዲፋይን ያደረገው ኢኮኖሚክስን። ይሄ ነው ፎልስ የሚያስደርገው። Question number 2 says scarcity refers to a situation where resources are limited in relation to human wants ይላል። እንግዲህ ስኬርሲቲ የሚባለው ዩኒቨርሳል የሆነ ፕሮብሌም የሚፈጠረው መቼ ነው? ሪሶርስ ወይም ደግሞ ከሁማን ዋንት ከኛ ዋንት ፍላጎታችን አንጻር ሪሶርሶች ሊሚትድ ሲሆኑ ይላል። ትሩ ነው የሚሆነው። ትሩ ነው ስኬርሲቲ። Question number 3. A change in the price of a good causes a shift of the demand curve. A change in the price of a good causes change in price ነው። a good ነው ያለው። ስለዚህ ያን ጉድ የራሱን its own price ማለት ነው ቼንጅ ሲያደርግ ዲማንድ ከርቡ ሺፍት እንዲያደርግ ያደርጋል ነው የሚለው። አንድ ጉድ የራሱ ፕራይስ ቼንጅ ሲያደርግ ዲማንድ ከርቡ ሺፍት ያደርጋል ነው የሚለው። ይሄ ጥያቄ የሚሆነው መልሱ የሚሆነው ፎልስ ነው። ለምንድን ነው ፎልስ የሚሆነው? ቼንጅ ኢን ዘ ፕራይስ ኦፍ ጉድ ሲሆን የራሱ ፕራይስ የሌሎቹ ሳይሆን የራሱ ፕራይስ ቼንጅ ሲያደርግ ዲማንድ ከርቡ ሺፍት ሳይሆን የሚያደርገው ሙቭ ነው የሚያደርገው። አይዘር ኤክስፓንድ ሊያደርግ ይችላል፣ ኮንትራክት ሊያደርግ ይችላል። ሙቭመንት ነው። ዲማንድ ከርቡ ላይ ሙቭመንት ነው እንጂ የሚፈጥረው ሺፍት አያደርግም። ኤክስፓንድ ሊያደርግ ይችላል፣ ኮንትራክት ሊያደርግ ይችላል፣ ነገር ግን ሺፍት አያደርግም። ይሄ ፎልስ ነው የሚሆነው የሚያደርገው ማለት ነው። ኦኬ ኩዌሽን ነምበር 4 ኢንፌሪየር ጉድስ አር ጉድስ ሁዝ ዲማንድ ኢንክሪዝስ አዝ ኢንካም ራይዝስ። ኢንፌሪየር ጉድ የምንላቸው አር ጉድስ ሁዝ ዲማንድ ኢንክሪዝ የኛ ኢንካም በጨመረ ቁጥር የነዛ እቃዎች ፍላጎታችን የመግዛት ዲማንዳችን ይጨምራል ነው የሚለው። ፎልስ ነው የሚሆነው ይሄ። ኢንፌሪየር ጉዶችን የመግዛት አቅማችን አይጨምርም፣ ይቀንሳል። 5ኛ The law of supply states that quantity supplied increases as price increases. Ceteris paribus. The law of supply states that quantity supplied increases as price increases. ስለ ሰፕላይ ስናወራ እንግዲህ እኛ እንደ ሰፕላየር ነው የምንታየው። እኔ ያው ሰፕላየር ብሆን የዛ እኔ ሰፕላይ የማደርገው ፕሮዳክት ዋጋው ቢጨምር እኔ ሰፕላይ የማደርገው ኳንቲቲ ይጨምራል እንጂ አይቀንስም። ምክንያቱም ብዙ እቃው በብዙ በተሸጠልኝ ቁጥር ሞር እቃውን አመጣለሁ እንጂ አልቀንስም። ትሩ ይሆናል ማለት ነው። 5ኛው ኳንቲቲ ሰፕላይድ ኢንክሪዝ ያደርጋል ፕራይስ ኢንክሪዝ ባደረገ ቁጥር። በተቃራኒው ሲተርስ ፓሪበስ ስለሆነ የዛ እኔ የምሸጠው እቃ ዋጋው ቢቀንስ እኔ የማቀርበውን ኳንቲቲው ይቀንሳል ማለት ነው የዛ ፕሮዳክት። ኩዌሽን ነምበር 6 ማይክሮ ኢኮኖሚክስ ስተዲዝ ዘ ኦቨርኦል ፐርፎርማንስ ኦፍ ዘ ናሽናል ኢኮኖሚ ይላል። ማይክሮ ኢኮኖሚክስ የተባለው የኢኮኖሚክስ ሰብ ብራንች የሚያጠነው ስለ ኦቨርኦል ፐርፎርማንስ ኦፍ የናሽናል ኢኮኖሚ ነው የሚያጠነው ይላል። ይሄ ትልቅ ፎልስ ነው፣ ትልቅ ግብዳ ፎልስ ነው። ምክንያቱም
ማይክሮ ኢኮኖሚክስ የሚያጠናው ስለ ኢንዲቪጁዋል ፐርፎርማንስ ኦፍ ዘ ኢንዲቪጁዋል ዲሲዥን ሜኪንግ ዩኒት ነው እንጂ ኦቨርኦል ፐርፎርማንስ ወይም ደግሞ ስለ ናሽናል ኢኮኖሚ አያጠናም ማለት ነው። ይህን የሚያጠናው ማን ነው? ወንድሙ ማክሮ ኢኮኖሚክስ ይሆናል ማለት ነው። ሶ ማይክሮ ስለ ኢንዲቪጁዋል ዲሲዥን ሜኪንግ ዩኒት ነው እንጂ ስለ ኦቨርኦል ፐርፎርማንስ ወይም ደግሞ ስለ ሆል ዘ ናሽናል ኢኮኖሚ ማጥናት አይችልም ማለት ነው። ኩዌስችን ነምበር 7 ኦፖርቹኒቲ ኮስት ኢዝ ዘ ቫሊዩ ኦፍ ዘ ኔክስት ቤስት ኦልተርኔቲቭ ፎር ጎን ይላል። ኦፖርቹኒቲ ኮስት ኦሲ የሚባለው ዘ ኔክስት ቤስት ኦልተርኔቲቭ ፎር ጎን ሳክሪፋይስ የምናደርገው ነው ይላል። ኦፖርቹኒቲ ኮስት ማለት ያ አንዱን ለማግኘት ሌላውን አንድ የተሻለውን ለማግኘት ያለንን ነገር ስናጣው አንዱን ስናጣው ይሄ ኦፖርቹኒቲ ኮስት ይባላል። ትሩ ነው ይሄ። ኩዌስችን ነምበር 8 ኮምፕሊሜንታሪ ጉድስ አር ጉድስ ዛት ካን ሪፕሌስ ኢች አዘር። እዚች ጋር ማስመር ያለባችሁ ሪፕሌስ የምትለውን ቃል ነው። ኮምፕሊሜንታሪ ጉድስ አር ጉድስ ዛት ካን ሪፕሌስ ኢች አዘር። ኮምፕሊሜንታሪ የሚባሉት እርስ በርስ ሪፕሌስ የሚደራረጉ ናቸው ይላል። ይሄ ፎልስ ነው። ምክንያቱም ኮምፕሊሜንታሪ ጉድስ አር ጉድስ ዛት ካን ጎ ቱጌዘር ነው። አንድ ላይ መሄድ የሚችሉ አንድ ላይ መሆን የሚችሉ ናቸው እንጂ አንዱ አንዱን የሚተካ አይደለም። ወይ ሪፕሌስ የሚደራረጉ የሚተካኩ አይደሉም። የሚተካኩ ከሆነ ምንድን ነው የሚሆኑት? ሰብስቲት ጉድ ነው የሚሆኑት። ለምሳሌ ቡናና ሻይ የመሳሰሉት መኪናና ሞተር ሊሆን ይችላል። ነገር ግን ኮምፕሊሜንታሪ ካለን ሱካርና ሻይ፣ ነዳጅና መኪና አሁን እነዚህ አንድ ላይ የሚሄዱ ናቸው እንጂ ተነጣጥለው ፐርፎርም ማድረግ አይችሉም። ነዳጅና መኪና ያለ ፉይል መንቀሳቀስ አይችልም። ሰው እነዚህ ሁለቱ አሁን ኮምፕሊሜንታሪ ጉድስ ናቸው። ነገር ግን ሻይና ቡና ብንል ግን ሰፕሊሜንታሪ ይሆናል ማለት ነው። ሶ ሪፕሌስ ማድረግ እንችላለን እነዛን። ኮምፕሊሜንታሪን ግን ሪፕሌስ መደራረግ አይችሉም ማለት ነው። 8ኛው ፎልስ ይሆናል። 9ኛው ቴክኖሎጂካል አድቫንስመንት ሺፍት ዘ ሰፕላይ ከርቭ ቱ ዘ ራይት። ቴክኖሎጂ አድቫንስ ሲያደርግ ሰፕላይ ከርቭን ወደ ራይት ሺፍት ያደርጋል። እንደ ሰፕላየር ስንመለከት ወደ ራይት ሺፍት ያደርጋል ነው የሚለው። ይሄ ጥሩ ነው። ፖዚቲቭ ሪኢንፎርስመንት ስለሆነ ትሩ ይሆናል ማለት ነው። 10ኛው ማርኬት ኢኩሊብረም ኦከርስ ወይም ኳንቲቲ ዲማንድድ ኢኳልስ ኳንቲቲ ሰፕላይድ። ማርኬት ኢኩሊብረም ወይም ኢኩሊብረም ፖይንት ላይ ነው ማርኬቱ ስንል ኳንቲቲ ዲማንድ ከኳንቲቲ ሰፕላይ ጋር ኢኳል ሲሆን ነው። ሶ ዲስ ኢዝ ኮሬክት ዋን ትሩ ይሆናል ማለት ነው። ሶ ትሩ ፎልሱ ይህን ይመስላል። መልቲፕል ቾይስ ፓርት 2 15 ጥያቄዎች አሉ። ወደ እነሱ እንግባ። ኩዌስችን ነምበር 11 says economics is best defined as the study of how people make money only, B satisfy unlimited wants with limited resource, C avoid scarcity, D maximize welfare only ይላል። ሶ ኢኮኖሚክስን ከነዚህ ውስጥ ቤስት ዲፋይን የሚያደርገው how people ሁላችሁም እንዳላችሁት አይገስ አይደለ? ሳቲስፋይ አንሊሚትድ ዋንት የኛ ዋንታችን ፍላጎታችን አንሊሚትድ ነው። ሶ ሪሶርሶች ደግሞ ሊሚትድ ናቸው። እነዚህን እንዴት ማጣጣም አለባቸው የሚለውን አብሮም እንዴት ማስኬድ አለባቸው ብሎ የሚያጠናው ሳይንስ ኢኮኖሚክስ ይባላል ማለት ነው። ኩዌስችን ነምበር 12 ስንመለከት ዲ ኢንቪዚብል ሃንድ ኮንሰፕት ኢዝ አሶሲየትድ ዊዝ ዲ ኢንቪዚብል ሃንድ የሚባለው ወይም ደግሞ የማይታየው ሃንድ ተብሎ የሚታየው ኮንሰፕት ከምን ጋር የተያያዘ ነው ይላል። ሊዮኔል ሮቢንስ፣ ካርል ማርክስ፣ አዳም ስሚዝ፣ አልፍሬድ ማርሻል። ኢንቪዚብል ሃንድ የሚለው ኮንሰፕት ከማን ጋር የተያያዘ ነው? ከነዚህ ምሁራን አንጻር ስንመለከት ከአዳም ስሚዝ ነው። የአዳም ስሚዝ ኮንሰፕት ነው ኢንቪዚብል ሃንድ የሚባለው። ኩዌስችን ነምበር 13 which of the following is not a factor of production? ፋክተር ኦፍ ፕሮዳክሽን የሚባሉ አሉ። ከእነሱ ውስጥ ያለው ነው እንግዲህ የትኛው ነው ይላል። ላንድ፣ ካፒታል፣ ፕራይስ፣ ኢንተርፕረነርሺፕ። ሶ ይሄ ቀላል ነው። አይ ቲንክ ሁላችሁም እንዳወቃችሁት ፕራይስ ነው አይደለ? ፕራይስ ኢዝ ኖት ፋክተር ኦፍ ፕሮዳክሽን። ፋክተር ኦፍ ፕሮዳክሽን የሚባሉት ላንድ፣ ካፒታል፣ ኢንተርፕረነርሺፕ ኤንድ ሌበር። ያ ሶ ሲ ይሆናል ማለት ነው። ኩዌስችን ነምበር 14 a movement along a demand curve is caused by ዲማንድ ከርቡ ሙቭ የሚያደርገው በምን ምክንያት ነው?
አንደኛ ኤ ቼንጅ ኢን ኢንካም፣ ቢ ቼንጅ ኢን ፕራይስ ኦፍ ዘ ጉድ፣ ሲ ቼንጅ ኢን ቴስት፣ ዲ ቼንጅ ኢን ነምበር ኦፍ ባየርስ። ቀደም ትሩ ፎልሱ ላይ የተናገርኳትን አስታውሱ። ሙቭመንት አሎንግ ዘ ዲማንድ ከርቭ የሚፈጠረው መቼ ነው ብያቸዋለሁ። የአንድ ፕሮዳክት የራሱ ፕራይስ ቼንጅ ሲያደርግ ነው። የዛ ጉድ የራሱ ኢትስ ኦን ፕራይስ ቼንጅ ካደረገ ምንድን ነው የሚሆነው ብያቸዋለሁ። ዲማንድ ከርቭ ሙቭ ነው የሚያደርገው፣ ሺፍት ሳይሆን ሙቭ ነው የሚያደርገው። ሶ የአንድ ጉድ ፕራይስ የራሱ ኢትስ ኦን ፕራይስ ቼንጅ ሲያደርግ ምንድነው የሚሆነው? ሙቭመንት አለው ዲማንድ ከርቭ ይኖራል ብያቸዋለሁ። ሶ ለዚህ ጥያቄ መልስ የሚሆነው ምንድነው? ቢ ይሆናል ማለት ነው። ቼንጂንግ ፕራይስ ኦፍ ዘ ጉድ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 15 ዲማንድ ፎር ኤ ኖርማል ጉድ ኢንክሪዝስ ዌን ለኖርማል ጉድ የምንላቸው ዲማንዳችን መቼ ነው የሚጨምረው? ዌን ኢንካም ፎልስ፣ ዌን ፕራይስ ኦፍ ሰብስቲት ፎልስ፣ ሲ ኢንካም ራይዝስ፣ ዲ ፕራይስ ራይዝስ። ለኖርማል ጉድ ያለን ዲማንድ የሚጨምረው መቼ ነው? ኢንካማችን ሲቀንስ ነው እንዴ? ኖ። ፕራይስ ኦፍ ሰብስቲት ፎል እነሱን የሚተኩልን የእነሱ ፕራይስ ፎል ሲያደርግ ነው ዲክሪዝ ሲያደርግ ነው እንዴ? ኖ። ኢንካማችን ሲጨምር ነው ባጭሩ። ወይን ኢንካም ራይዝ ኢንካማችን ሲጨምር ኖርማል ጉድ ወይ ደግሞ በመደበኛነት የምንገዛቸው ጉዶችን ያለን ዲማንድ ይጨምራል። ሶ ሲ ኢዝ ዘ ኮሬክት ኦፕሽን። ኩዌሽን ነምበር 16 which of the following shifts the supply curve to the left? supply curve ወደ ሌፍት ሺፍት እንዲያደርግ የሚረዳው ወይም የሚያደርገው የቱ ነው? increasing input cost, fall in input costs, improve technology, decrease in taxes. ሶ ሰፕላይ ከርቭ ወደ ሌፍት ሺፍት እንዲያደርግ የሚረዳው የቱ ነው? ከነዚህ ውስጥ ቾይስ ኤ ኢንክሪዝ ኢን ኢንፑት ኮስት ነው። ኢንፑት ኮስት ሲጨምር ሰፕላይ ከርቭ ወደ ሌፍት ሺፍት ያደርጋል። ኢምፕሩቭ ቴክኖሎጂ ከሆነ ግን ወደ ራይት ሺፍት ያደርጋል ማለት ነው ሰፕላይ ከርቫችን። ኩዌሽን ነምበር 17 እሺ ክሮስ ዲማንድ ሪፈርስ ቱ ዘ ሪሌሽንሺፕ ቢትዊን ኳንቲቲ ዲማንድድ ኤንድ A price of the same good, B price of related goods, C consumer income, D production cost. ክሮስ ዲማንድ ሪፈርስ ቱ ክሮስ ዲማንድ የምንለው ምን አይነት ሪሌሽንሽፕን የሚያሳየን? ኳንቲቲ ዲማንድ እና ፕራይስ ኦፍ ሪሌትድ ጉድስ ነው። ቢ ማለት ነው። ክሮስ ዲማንድ የሚባለው ኳንቲቲ ዲማንድን እና ሪሌትድ በሆኑ ጉዶች መካከል ፕራይስ ማለት ነው ያለውን ሪሌሽንሽፕ ነው የሚያሳየን። ሶ ቾይስ ቢ ኢዝ ዘ ራይት አንሰር። Question number 18 the reward for labor is rent, profit, wage, interest. ያ ዌጅ ነው የሚሆነው። ሌበር ከሆነ ዌጅ ነው የሚሆነው። ያ Question number 19 which method moves from general statement to specific conclusion? ከጀነራል ወደ ስፔሲፊክ ዲክላይን እያደረገ ማለት ነው። በኦርደር የሚመጣው የቱ ነው? ኢንዳክቲቭ፣ ዲዳክቲቭ፣ ፖዚቲቭ፣ ኖርማቲቭ። ኢንዳክቲቭ ሲሆን ምንድን ነው? ኢንዳክቲቭ ከሆነ አንድ ስቴትመንት ከስፔሲፊክ ወደ ጀነራል ነው የሚሄደው። ዲዳክቲቭ ከሆነ ግን ከጀነራል ወደ ስፔሲፊክ ስንመጣ ነው። ሶ ዘ ራይት አንሰር የሚሆነው ቢ ዲዳክቲቭ ይሆናል ማለት ነው። ኩዌሽን ነምበር 20 ዘ ፒፒኤፍ ወይም ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንቲየር ወይም ከርቭ የምንለው ኢዝ ቦውድ አውትዋርድ ቢኮዝ ኦፍ ወደ አውትዋርድ በሚሆነው መቼ ነው? ወይም ቢኮዝ ኦፍ ዋት ምንድን ነው አውትዋርድ ሽፍት እንዲያደርግ የሚረዳው ፒፒኤፍን ወይም ደግሞ ፕሮዳክሽን ፖሲቢሊቲ ከርቭን አውትዋርድ ሽፍት እንዲያደርግ የሚያደርገው ምንድን ነው? ይሄ ዜሮ ኦፖርቹኒቲ ኮስት፣ ኢንክሪዚንግ ኦፖርቹኒቲ ኮስት፣ ኮንስታንት ቴክኖሎጂ፣ አንሊሚትድ ሪሶርስ ይላል። ፕሮዳክሽን ፖሲቢሊቲ ከርቭ አውትዋርድ የሚያደርገው ምንድን ነው? ኦፖርቹኒቲ ኮስታችን ምን ሲያደርግ ነው? ኢንክሪዝ ሲያደርግ ነው። ኦፖርቹኒቲ ኮስት ኢንክሪዝ ካደረገ ፕሮዳክሽን ፖሲቢሊቲ ከርቫችን ምን ያደርጋል? አውትዋርድ ነው ሽፍት የሚያደርገው። ያ ኩዌሽን ነምበር 21
ኮምፕሊመንታሪ ጉድስ ኢንክሉድ ኮፊ ኤንድ ቲ፣ ሹዝ ኤንድ ሳንዳልስ፣ ፔን ኤንድ ኢንክ፣ ባተር ኤንድ ማርገሪን። ያ ቅድም ያልኳችሁ ነው፣ ትሩ ፎልስ ላይ ያለ የነበረው ጥያቄ ነው። ኮምፕሊመንታሪ ጉድስ የሚባሉት አንዱ ከሌለ ሌላው ፐርፎርም ማድረግ የማይችሉ ለምሳሌ ፉይል እና ካር እንዳልኩት ከነዚህ ውስጥ የትኛው ነው? ፔን ኤንድ ኢንክ ነው የሚሆነው። ምክንያቱም ስክሪፕት ውስጥ ቀለም ከሌለ መጻፍ አይችልም። ሶ አንዱ ያለ አንዱ ፐርፎርም ማድረግ ካልቻለ እነዛ ሁለት ጉዶች ምንድን ናቸው? ኮምፕሊመንታሪ ናቸው። ለምሳሌ ኮፊ ኤንድ ቲ እነዚህ ሰፕሊመንታሪ ናቸው። አንዱ ወይም ደግሞ ሰብስቲቱ ናቸው። አንዱ ከሌለ አንዱን መጠቀም እንችላለን። ለምሳሌ ቡና ካጣን ሻይ መጠጣት እንችላለን። ሻይ ካጣን ደግሞ ቡና መጠጣት እንችላለን። ሹዝ ኤንድ ሳንዳልስ ለምሳሌ ሽፍን ጫማ ከሌለ ነጠላ ጫማ መልበስ እንችላለን። ላይክ ዛት ማለት ነው። 22ኛ ፕራይስ ኢላስቲሲቲ ኦፍ ዲማንድ ሜዠር ዘ ሪስፖንሲቭነስ ኦፍ ፕራይስ ኢላስቲሲቲ ኦፍ ዲማንድ የምንለው ምን ነው ሜዠር የሚያደርግልን? ፕራይስ ቱ ኢንካም፣ ኳንቲቲ ዲማንድ ቱ ፕራይስ፣ ኢንካም ቱ ፕራይስ፣ ኳንቲቲ ሰፕላይ ቱ ቴክኖሎጂ። ይሄ ቀላል ነው። ፕራይስ ኢላስቲሲቲ ኦፍ ዲማንድ ሲሆን ምንድነው የሚያጠነው? ኳንቲቲ ዲማንድድ ቱ ፕራይስ። ኳንቲቲ ዲማንድድን ከፕራይስ ምን አይነት ሪስፖንስ ይኖራል የሚለው ሪስፖንሲቭነሱን የሚያጠናልን ፕራይስ ኢላስቲሲቲ ኦፍ ዲማንድ ይሆናል ማለት ነው። ኩዌስችን ነምበር 23 ሌፍትዋርድ ሺፍት ኢን ዲማንድ ዊል ዲማንዳችን ወደ ሌፍትዋርድ ሺፍት ቢያደርግ ምንድን ነው የሚፈጠረው? ኢንክሪዝ ኢኩሊብሪየም ፕራይስ፣ ዲክሪዝ ኢኩሊብሪየም ፕራይስ፣ ናት አፌክት ፕራይስ፣ ኢንክሪዝ ኢኩሊብሪየም ኳንቲቲ። ዲማንዳችን ሌፍትዋርድ ወደ ግራ ሺፍት ቢያደርግ ምንድነው የሚፈጠረው? ኢኩሊብሪየም ፕራይሳችን ምንድነው የሚሆነው? ዲክሪዝ ነው የሚያደርገው። ኮምፕሊትሊ ዲክሪዝ ነው የሚያደርገው ሌፍትዋርድ ከሆነ። ራይት ከሆነ ግን ምንድነው የሚሆነው? ኢኩሊብሪየም ፕራይስ ኢንክሪዝ ያደርጋል ማለት ነው። ሶ ዘ ራይት ቾይስ የሚሆነው ቢ ነው ማለት ነው። ኩዌስችን ነምበር 24 ኢፍ ዲማንድ ኢንክሪዝስ ሞር ዛን ሰፕላይ ኢኩሊብሪየም ፕራይስ ዊል ኢፍ ዲማንድ ኢንክሪዝስ ሞር ዳን ሰፕላይ ከሰፕላይ በላይ ዲማንዳችን ከጨመረ ኢኩሊብሪየም ፕራይስ ምንድነው የሚሆነው? ስቴይ ኮንስታንት፣ ዲክሪዝ፣ ራይዝ፣ ቢ ዚሮ። እንግዲህ ከሰፕላይ ዲማንዳችን በለጠ ማለት ምን አለ ማለት ነው? በሌላ ቋንቋ ሾርቴጅ አለ ማለት ነው። የሰፕላይ ሾርቴጅ አለ፣ ምክንያቱም ኤክሰስ ዲማንድ አለ። ኤክሰስ ዲማንድ ካለ ኢኩሊብሪየም ፕራይስ ምንድነው የሚሆነው? ኢንክሪዝ ነው የሚያደርገው፣ ራይዝ ነው የሚያደርገው። ሶ ሲ ነው ማለት ነው። the right answer is C. Question number 25 market demand is obtained by vertical summation of individual demand, horizontal summation of individual demand, subtracting supply from a demand, multiplying income and price. ማርኬት ዲማንድ እንዴት ነው የምናገኘው? ሆሪዞንታል ሰሜሽን ኦፍ ኢንዲቪጁዋል ዲማንድ እያንዳንዱ ያሉትን ሰም አድርገን የሁሉንም ሰሜሽን ምን እንለዋለን? ሆሪዞንታል የሆነ ሰሜሽን ኢንዲቪጁዋሎችን እያንዳንዱ ስንደምር ማርኬት ዲማንድን እናገኛለን ማለት ነው። ሶ መልቲፕል ቹዝ 15 ጥያቄዎች ይሄን ይመስላሉ። አይሆፕ ሁላችሁም እንደሚጠቅማችሁ። ሶ አም ፊል ኢን ዘ ብላንክ ስፔሶች ፊል ኢን ዘ ብላንክ ስፔስ 5 ጥያቄዎች አሉ፣ እነሱን እንስራቸው። Question number 26 the fundamental economic problems arise because resources are blank. ፋንዳሜንታል የሆኑ ኢኮኖሚክ ላይ ያሉ ወይም ደግሞ ቤዚክ ኢኮኖሚካል ጥያቄዎች ወይም ኢኮኖሚክ ፕሮብሌምስ የሚባሉት የሚነሱት ለምንድን ነው? ሪሶርስ ምን ስለሆኑ ነው? ስኬርስ ስለሆኑ ነው። ስኬርሲቲ ነው ይሄንን ቤዚክ ኢኮኖሚክ ፕሮብሌም የፈጠረው ማለት ነው። ሪሶርሶች አንሊሚትድ ቢሆን ኖሩ ፋንዳሜንታል ኢኮኖሚክ ፕሮብሌሞች ባልተነሱ ነበር። ሶ ዲ ፋንዳሜንታል ኢኮኖሚክ ፕሮብሌምስ አራይዝ ቢኮዝ ሪሶርስስ አር ስኬርስ ማለት ነው። ስኬርሲቲ ነው ይሄን ያስከተለው ማለት ነው። ሶ ስኬርስ ይሆናል ማለት ነው መልሱ። the cost of the next best alternative foregone is called blank. እንግዲህ አንድ ምርጥ የምንለውን ሳክሪፋይስ አድርገን ሌላ ከሱ የተሻለ ለማግኘት ፎርጎ ስናደርግ ስንሰዋ ምንድነው የሚባለው?
ኦፖርቹኒቲ ኮስት ይባላል ማለት ነው። ዘ ኮስት ካለ ጥያቄው ለራሱ መልሱ ዘ ኮስት ሲል ባታውቁት እንኳን ገስ ለማድረግ ይጠቅማቸዋል። ኦፖርቹኒቲ ኮስት ይሆናል ማለት ነው። 28 ጉድስ ሁዝ ዲማንድ ዲክሪዝስ ዌን ኢንካም ራይዝስ አር ኮልድ ብላንክ ጉድስ። እንግዲህ ኢንካማችን ሲጨምር ዲማንዳቸው የሚቀንሱ ጉዶች ምን ተብለው ይጠራሉ? ለምሳሌ እኔ ገንዘቤ አሁን ካለኝ ኢንካም በላይ ሞር እያገኘው ብመጣ እነዛ እቃዎችን የመግዛት ዲማንዴ የሚቀንሰው ምን አይነት እቃዎች ቢሆኑ ነው? ኢንፌሪየር ጉድስ ሲሆኑ ነው። ኢንፌሪየር ጉድስ ማለት እነዚህ ዝቅ ያሉ እቃዎች ናቸው። ብዙም ለግዠሪ አይደሉም። ኢንካማቸው ሰው በጨመረ ቁጥር ሞር የሚገዛው ኳሊቲ ያላቸውን ነው። እነዚህ እንደ ኖርማል ጉድ የሆኑትን የመግዛት ዲማንዱ እየቀነሰ ይመጣል። ሞር ገንዘብ ባገኘ ቁጥር ኢንካም ባገኘ ቁጥር ማለት ነው። ኩዌስችን ነምበር 29 ዘ ከርቭ ሾዊንግ ቫሪየስ ኮምቢኔሽን ኦፍ ጉድስ ዛት ካን ቢ ፕሮዲውስድ ዊዝ ጊቨን ሪሶርስስ ኢዝ ደ ብላንክ ይላል። ቫሪየስ ኮምቢኔሽን ኦፍ ጉድ ዛት ካን ቢ ፕሮዲውስድ አንድ ሪሶርስ ተሰጥቶን በነዛ ሪሶርስ ተጠቅመን ልናመርት የምንችላቸውን ኮምቢኔሽን ኦፍ ጉድ የሚያሳየን ከርቭ ምን አይነት ከርቭ ነው? ፒፒሲ ወይም ደግሞ ፒፒኤፍ ይሆናል ማለት ነው። ፕሮዳክሽን ፖሲቢሊቲስ ከርቭ ነው ማለት ነው። የተሰጠን ሪሶርስ ተጠቅመን ልናመርት የምንችለውን ኮምቢኔሽን ኦፍ ጉድ የሚያሳየን ከርቭ ፕሮዳክሽን ፖሲቢሊቲስ ከርቭ ወይም ደግሞ ፕሮዳክሽን ፖሲቢሊቲስ ፍሮንቲየር ይሆናል ማለት ነው። ኦኬ ዘ ላስት ኩዌስችን ኤ ማርኬት ዌር ፋክተርስ ኦፍ ፕሮዳክሽን አር ኤክስቼንጅድ ኢዝ ኮልድ ዲ ብላንክ ማርኬት። እንግዲህ ከማርኬት አይነቶች ውስጥ ፋክተርስ ኦፍ ፕሮዳክሽን የሚባሉት ቅድም የነገርኳችሁ ላንድ ሌበር ኤክስቼንጅ የሚደረጉበት ምን አይነት ማርኬት ነው? ምን አይነት ማርኬት ነው? ፋክተር ማርኬት። ስለዚህ ፋክተርስ ኦፍ ፕሮዳክሽን የሚባሉት ኤክስቼንጅ የሚደረጉበት ማርኬት ምን ተብሎ ይጠራል? ዲ ፋክተር ማርኬት ይባላል። ፕሮዳክት ማርኬት እና ፋክተር ማርኬት የሚባል አለ። እነዚህ ፋክተርስ ኦፍ ፕሮዳክሽን ኤክስቼንጅ የሚደረጉ ከሆነ ፋክተር ማርኬት ተብሎ ይጠራል ማለት ነው። የዛሬዎቹ ሚድ ኤግዛም ጥያቄዎች እነዚህን ይመስላሉ። ጥያቄዎቹ የምትፈልጉ ከሆነ የቴሌግራም ግሩፕ ላይ አስቀምጥላችኋለሁ። በቀጣይ እንዲሰራ የምትፈልጉትን ሰብጀክት ኮሜንት ላይ ማስቀመጥ ትችላላችሁ። ጥያቄ አስተያየት ካላችሁ በዛውም ኮሜንት ሴክሽን ላይ አስቀምጡልኝ። የዛሬው ይህን ይመስላል። ይመቻችሁ። ደህና ሁኑ።